ኧረ እኔ አሁን ሞልቼዋለሁ። በእናትህ እራሱ ነው ከሙላ አንተ ሞልተዋል። ሞልቼዋለሁ። ወደ ቪዲዮው እንገባለን ማለት ነው። ምን እያደረገ ነው? እንዴ አሳት ላይ ይቺ እንግዲህ ብዙ ጊዜ ቤተሰብ ሳይኖር ሲቀር ተደብቀን የምንሰራ ስራ ነችና የዚህ ግን ባዘ የምር የሰራውን እኮ ልብሱ ወደ ውስጥ አንተ ምንድን ነው ያቃጥልህም? ወደ ኋላ እየመረዘ ነው። ያንተ ደግሞ ይለያል። እኔ እኮ ያንን ነው የመታው ሰው ነበር። አረገመችው የተመታች እንደዚህ አይነት ሚስት ግን ተው እንደዚህ ማታደርግ ምንድነው ያገኘው ከፊቷ ላይ ሜካፕ ቤቲ በረክቲ ከምራና ሰማኝ። ጭራሽ ከነመፈጠሬ መረሳኸኝ፣ ስሜን ጠፋ። የሆነ ጊዜ ፍቅረኛሞች እንደነበርን አስታውሳለሁ። ህሊና ሁሉ በጣም የምትገርመው። እሺ አገባሽ አሉ ደግሞ? አዎ አገባው። ቆሜ የምቀር መስሎ ነበር። እንደውም በቅርቡ ጫጉላ ሽልሽል እንወጣ። ጫጉላ የት ልትወጡ ነው እባክሽ? ላንጋ ነው ይሰውረን ነው። እኔም ብታገቢ ኖሮ እኮ ጫጉላችን ታይላንድ ነበር። ችጋራም በችጋራምነት መስሎኝ የተለያየ ነው። ኬታ ባብተን ታይላንድ ለማንኛውም አሁን ተቀድመሃል። በለው ጫማ በለው ቦሳ ዘናነት። ይሄንንማ ባሪፉ ነው የምንቀፍለው። ቀለድ መቼስ እንደዚህ ለብሶ ትራንስፈር ነው የሚያደርግልኝ። ዩ ፈረጅ ፒስ ነው። ሰላም ነው። እይ አማርኛ ይችላል እንዴ? አይገርምም? በደንብ እችላለሁ። ምን ልተባበራችሁ? ምንም ፈረንጁ ዛሬም ብቻ አፏርጊ። ኧረ ችግር የለውም። ብር ፈልጋችሁ ነው? አዎ ያራዳል። ሱቂ ችግር የለውም። ትራንስፈር ማድረግላችኋለሁ። ቤት ደርሼ ልምጣ። እዚህ ጋር ፒስ ሻባቢ እንጠብቅሻለን። የሀብታም አራዳ ነው። ይመቸው። አስበሽዋል? ሲመጣ
እራት ስጋ ነው እሺ ምን በለው አይመጣም እንዴ ብዙ ደቂቃ ጠብቅ ነው እኮ እንዴ ስልኬ ዘናጩ አረጉ ወይኔ ዘንጦ በላ ማለት ነው ለፋራ የዘነጠው ላፕቶፕ ነው እንደሚመስላችሁ ወይኔ እቀበላለሁ ስል ተቀበለኝ አሪፍ ያራዳለች ሰራት ብሎ ተሰራ የምር እንደዚህ አይነት የምር ይሰውራል ያድርሽ ይፍከ ሄሎ ሄሎ ሰነት ቁርስ ደርሷል ውጪ ካይን ካርድ ሙላ እስኪ ባለ ስንት ነው? ባለ 5 ቢሆን ልትሆን ነው ከሙላ። ኦኬ ባለ ስንት ነው? ካርድ ሙላ ነው ያለው። አይሰራም እኮ አይሰራም። ኧረ እኔ አሁን ሞልቼዋለሁ። በእናትህ ራሱ ነው ከሙላ። አንተ ሞልቷል? አዎ ሞልቼዋለሁ። እስኪ እና እኔ ጋር ምን ነው የማይሰራው? እኔ ጋር ምን ነው የማይሰራው? አይጭረሽ ሞልቶ እየሰራው እናንተ ደግሞ ወንድሜ የአበሻ ምግብ ለማዘዝ ስለምን የባዕሪ ቃል ትጠቀማለህ? ፓስታ የሚለው ቃል ጣሊያንኛ መሆኑ ጠፍቶህ ነውን? አሉ። ፓስታ አቻ አማርኛ አለው እንዴ? ኋላስ እናቶቻችን የስንዴ ቋንጣ ይሉት ነበር። ይገርማል አለው። የፈለግከውን አይነት ከውጭ ቋንቋ የተወረሰ ቃል አምጣልኝ፣ እኔ አማርኛቸውን እነግርሃለሁ። እሺ ባንክ ምንድን ነው አልኳቸው። ማህደረ ሀብት፣ ሊፕስቲክስ፣ የከንፈር እንሶስላ፣ ሂውማን ሄር፣ የተዋረሰ ጸጉር፣ ኮምፒውተር፣ መቀመር፣ ኤሌክትሪክ፣ መባረቅት፣ አስፋልት፣ ወላንሳ መንገድ፣ ስትሮ፣ ኩምቢ። የሚደንቅ ነው። እንዲህ አይነት ትምህርት ለትውልዱ በዩኒቨርሲቲ ደረጃ መሰጠት ይኖርበታል አልኳቸው ውይይቱን ለመቋጨት ያህል። ዩኒቨርሲቲ ለምን ትላለህ? በውኑ አማርኛቻው ጠፍቶህ ነውን በሮማይስጡ የተጠቀምከው? ዩኒቨርሲቲ የአማርኛቻም አለው? እንዴታ! ለዛውም ሲጠሩት አፍ ላይ ቀለል የሚል ነዋ። ምንድን ነው? ምልኡ በኩልሄ ገዳመ ትምህርት። ለማንኛውም ወደ አገር ቤት ስመጣ ደውልልህና በሰፊው እናወጋለን። እስቲ የፈላሴ ስልክህን ቁጥር ንገረኝ። 09 ብዬ ስጀምር ኢምንት 9 ብለው አረሙኝ። ሳቄን መቆጣጠር ስላልቻለሁ ቀጣይ ቁጥሮችን መናገር ተሳነኝ። እንዳስማችሁታል እንደዚህ ቃጤ ምናምን ልትመገቡታችሁ እንደዚህ አይነት መምር ሲገጥማችሁ አውጪ ካርድ ስቲስ ካርድ ባለ 10 ዝርዝር የለሽም? አኬ የለኝም። ዝርዝር ስጠኝ በእናትህ። እንዴ ለ10 ብር 200 ብር እንካሽ ሁሉ ዝርዝር እያለ ነው ዝርዝር የለኝም የምትለው? እንዴ ከስብ ከወለ መተወረ What is your name? My name was Tegece Kota Tapulang Amaku be Magisara Kota do na Usepa. Simno password no. Katay. My name was in Oman Yakota I kata African Charembe kata Anya. ምንድነው የዚህ ደግሞ የጂነስ ኳስ የመሰለ ስም? ቀጣይ My name is Point Gishale man ከዚህ ስምማ የእኔ ቤት ይቀርባል። ሆ ቤት
ጭራሽ ሆኖ ስማችን ማያዝ እንዴ! በጣም አሰልቺ ሆኖብኛል። ምን ሆንሽ? አትቅም፣ አታጨስ፣ አትጠጣ፣ አታመሽ፣ ችታ ታረግብኝ እና ምን ሆንሽ ታዲያ? ምን ሆንሽ ታዲያ? እስኪ ሞቅ አድርገው ትዳሩን ሰኢ ማዲያት አልወጣብኝ 4 ዓመት ሞላል። ማናውን 4 ዓመት የሞላኝ በትዳር መስላለኝ ፋፍቼ ኤይ አቃጥኝ አንገብገበኝ ጥላ አርገኝ እስኪ ወዲ ድረሰኝ እኔም እንደ ባለ ትዳሮቹ ከነገ ሳምንት ጀምራል። ኖ ከነገ ሳምንት ማታ ሽታክ እንድትመጣ ማታ ሰክረክ እንደዚህ ያል ከዛ መተክ በቦክስ ግጥም በጥፊዛ ግጥም እሺ እዚህ ፍቅር እንደዚህ ነው። ወጉን አሳየኝ እስኪ ወመን ያንዳንድ ሴቶች ዘመን እኮ ከባድ ነው። እናንተ በቃ ሴቶች አታጎርስም አንተ እሷ አታጎርሰው ይገባል። አንተ ጥፋት ነው። አደራህ እንዳታዋርደኝ እንዳታስብ ችግር የለውም። እኔ በእንግሊዝኛ ማስተሪንግ ነው ያስኩት። አይ በቃ እንግዲህ የእንግሊዝኛ እውቀቱ አለኝ ለማለት ነው። እሺ በቃ ሄደን እንዴ ያ የማየው ነው እንደ ፈረንጁ። አዎ ያ እሺ ሄይ ብሮ ምን ያለ ነው? ቢሮ መምጣት ትችሉ ነበር። እዚህ ድረስ ለምን ለፋችሁ ነበር? ኦኬ ምን አለ? ምንድነው የምፈልገውን ተናገር ነው እንግዲህ። እኔ እሱ አሜሪካንን እንዲወስደኝ ንገርልኝ። አሳመን ዩ ዚስ አሜሪካ ዚስ ሌትስ ጎ አሜሪካ ኢዝ ጎ ፕሌን አሞራ ብር ጎ አሜሪካ ዚስ ስማ ከኒና ትውጣለህ እንዴ? ኧረ እኔ አልወጣም። ኖ ኢዝ ዋጥ ኖ ዚስ አባውት ኖ ዋጥ ኖ ከኒ ምን አስሬ ትጠይቀኛለህ? ሀይውጥ ማልፋት አስሬ ዋጥ ይላል እንዴ? አሁን ሂሳቤን ክፈለግና ምን ሰርተህ ነው ምን ሰርተህ ነው የሚቀበል ማይተረጉም አማርኛ ይችላል ነበር እሱ ወይኔ ፍሬንድ ኤንድ ፍሬንድ ዲዝ ቢዝጊዝ የጓደኛ ማለት እና እንዴት ነው እንደው ለሞት ያበቃ ይሆን? ቶሎ ደርሳለን እንዴ መጣው ለካ ነው እንደው ምን አገኘው? ተባራሪ ጥይት ነው ግንባሩን ብሎት የሞተው። አረ ደጋው ጥፍታል አይኑን ሳይለው አይኑን ቢለው ምን ይበቃው ነበር? አንተ ማነህ የኔ ልጅ? አቤት ጋሼ ጠሩኝ። ይኸው ስማ እስቶቡን ቶሎ አትለኩሰው፣ ቆጣሪውም እየቆጠረ እና ደግሞ ጥሩ ምግብ ስትሰራ ጥራኝ አባዳ። እሺ ችግር የለውም። እንዴ አሁን በቃ በየቀኑ ነው የሚያንፈቀፍቅ። እኔ በቃ ለሱ ስል ወዴት ልኝ? ወይኔ ባላከራየውስ። ቆይ አሁንማ ዛሬማ ጉድ ነው የምሰራው። ይሄ ልጅ ከይሲ ቆይ አሁን አሳየው ኬስ የሆነ ሰው አሁን ቆጣሪውን አጠፋው። እኔማ ቆይ እሰራለታል ድጋሚ ከዚህ በፊት ማጥፋት ነበር። አንተ አይቻለሁ። መልሰው ብያለሁ። መልሰው በፈጣሪ ከምኔው መጣ ማጥራቅ ነህ እንጂ አንተና የኔን ጉዳይ ቀበሌ ነው የሚፈር ከምኔው ወጣ አከረ ይቀባል አከረ ተባይ ሆነ። አንተ ጅል። አቤት አባይ። ዛሬ ጥናት የለም እንዴ? ማለት ነው ማለት አራጥንች ነበር። አሁን ያረፍኩት እኮ እያጠናው ነበር። አረ እሺ ምንድነው ያጠናው? እንትን ማትስ ማለት ባዮሎጂ አይደለም፣ ኬሚስትሪ ፊዚክስ ነው መሰለኝ። ጭራሽ ያጠናውንም አታውቀው? ኧረ አባዬ እንደዛ አይደለም፣ ፊዚክስ ነው። ሳጠና እኮ ተመስጬ ስለነበር ልብ አላልኩትም። ለዛ ነው። አትለኝም እባክህ። እሺ ፊዚክስ ስለምን አጠና? ስለ ፋርስ ማለት ፈረስ እንትን ፎርስ። ጉድ ፈላ ዘንድሮ። አንተ ፈረስ አቋም። እሺ ልጠይቅህ፣ ዋት ኢዝ ፎርስ? የስ ምን ማለት እንትን ፎርስ ኢዝ ሶሻል ሳይንስ እረፍ። እሺ which study about ሌላ ፎርስ ሳይ እንዲህ ነው እንጂ ልጅ ከወለደው አይቀር። እስኪ በል ፎርሙላውን ንገረኝ የፎርስን። ፎርስ ኢዝ ኢኳልስ ቱ ዲስፕሌስመንት ማይነስ እሺ ሌላ ዲስፕሌስመንት። ጎበዝ። እሺ ዋት ኢዝ ዲስፕሌስመንት? ዲስፕሌስመንት comes from 3 Greek words: dis, place, and ment. Dis means dislike, and place means ቦታ,
and ment means menta karamilla. Oh, in combination, displacement means I dislike to eat menta karamilla in this place. አቤት እውቀት ይሄን እውቀት እኮ ዘራኸው አንተማ የኔ ልጅ አይደለም ወይ እናትህ ማቅጣብኛለች ወይ ደግሞ ያኔ ልጁን ጥለው እንግዲህ ልጁን ያሳቀፉኝ ነግሬያለሁ ደግሞ እንደሱ ባየነ ቄጥ አትይ አሁን ምረጥ ምንድነው የምመረጥ አንደኛ ልስቃልህ ሁለተኛ ልዘልዝልህ ሶስተኛ ልገንጥልህ አራተኛ ለፋሲካ ገበያ አውጥቼ እንደ በግ ልሽጥህ እንዴ አባዬ ምንድነው ማቀው መለስኩ አንዴ አይደል ናስኪሽ ወደ እኔ ጠጋበል ኧረ አባዬ እዚህ ተመችቶኛል ጠብቀኝ ቆይ ማነሽ አስካለሽ ለዶሮ የተዘጋጀውን የፈላ ውሃና መዘፍዘፍ ያምጭልኝማ እንዴ አባዬ ምን ልታረገኝ ሻወር ከወሰድክ ቆየህ ብዬ እኮ ነው በተለይ ካንገት በላይ ፈርሰ መሰራት አለበት ኧረ አባዬ ምንድነው እንዴ ገና ምን አይተህ ቆልሃለሁ ማነሽ ብረምጣዱንም አዘጋጅልኝ እንዴ ቲክቶክ የብዙዎቻችን ችግር ሌሊት ተኛ ብለን ቲክቶክ ስለምናድራት ነገር